አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራሷ ዩቲዩብ ተመልካቾች እንደምን አላችሁ? እንደምን ከረማችሁ? በእኔ ጋር ሁሉ ሰላም ሁሉ አማን ነው። በእናንተ ጋር ሁሉ ሰላም ሁሉ አማን እንደሆነ ሙሉ ተስፋ አለኝ። ለራሷ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። እንዲሁም የቅድሞ ቤተሰቦቼ ቪዲዮ ላይክ እያደረጋችሁ የምናወራ የምናዳምጥ የምንጫወት ይሆናል ማለት ነው። ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ ከች ብያለሁ። በአዲስ ቪዲዮ ስመጣ ደግሞ ሁላችሁም የምታቋት የምናቃቸው እንግዲህ ሄሉና ያብ እንግዲህ ያው እንደታወቀው ቀለበት ለሄሉዬ ተንበርክኮ የኔ ውድ የኔ ፍቅር እወድሻለሁ ታገቢኛለሽ ብሎት እንግዲህ አገባሃለሁ ብላ ጣቷን በመስጠት ቀለበት ተደርጎላት ነበርና እንግዲህ ቀለበቱ በተደረገ በማግስቱ አንዷ የኔ ነው ልቀቂልኝ ተሱ ጋር እንዳላይሽ በማለት ሄሉን አስከፍታታለች። እንግዲህ ተያብ ጋራ በዛ መንስኤ ተቀያይመዋል ማለት ነው። እንግዲህ ሄሉ ቀለበት ካደረገች በኋላ እንግዲህ የድሮ እነ እንዳልክ እነ ናቲ እንዴ ናቲም እንደው የኔ ብኮን ተጄ ላይ አመለጠችኝ ወይ ነዱ እያለ ነው። እንግዲህ ታቆታላችሁ ናቲ የሄሉ የመጀመሪያ ፍቅሯ ማለት ነው። እንደገና ደግሞ እንግዲህ እንዳልክ አማቻችን ብለን ያሳቀችኝ ሱሱ ነችና ሱሱ እንዳልክ ጋራ ሄሉ አብራ በምትሰራ ሰዓት ሱሱ አንድ ላይ በቃ የለም አብረው እንዲስማሙ አብረው እንዲኖሩ አብረው ፍቅራቸውን እንዲቀጥል በጣም አብራ ስተጋ ነበር እና እንግዲህ ሄሉና እንዳልክ ታስታውሳችሁት ተጣልተው ሄሉ ገጠር እንዲሄደች ሱሱ እንዳልክን ይዛ ገጠር ሄዳ ነበር እና የጓደኛ ልክ ማለት አንቺ ነሽ ይመችሽ ሱሱ እኔና አንቺ እንግዲህ ናቲንም ስታመጣ ስታስተዋውቀን አንቺም አይዞሽ ተጎንሽ ነኝ ስትይ እኔም ተጎንሽ ነኝ ስል ነበረ። በዚሁ በዩቲዩብ ነው እኔ እንግዲህ አይዞሽ እምላት። ሱሱ ደግሞ እንግዲህ እንደተለመደው ያው አጠገቧ በመሆን እንደገና ደግሞ እንዳልክም ደግሞ እንደዚሁ እንደመጣ ተቀብለን እንኳን ሰላም መጣህ ብለን እንዳልክንም ተቀበል ነው እሽሽዋል ነው በቃ ፍቅሩን ሲገልጽ ደስ ሲለን ሲጣሉ ስናስታርቅ እንግዲህ መጨረሻው ሲያምር ቀረ። እንግዲህ አሁን ደግሞ አዲስ ያብ ስራ መጥቶ ቀለበቱን ተንበርክኮ አድርጎ እንግዲህ ሄሉ አሻፈረኝ፣ እንዴት ሌላ ሴት በትዳሬ ላይ ትመጣለች? ምንድን ነው ችግሩ? አልገባኝም ማስረዳኝ ስትል አሁን ደግሞ ያው እንግዲህ ትንሽ አወዛጋቢ ላይ ሆናበታለች እና እንግዲህ ያብ ዛሬ በጉን ተኋላ አስከትሎ ተሶስና ጋራ ይዞት እናትና አባቷ እነ ሄሉ ቤተሰብ ግቢ ጥልቅ አለ። ይመችህ የምር ፍቅር እንኳን ቤተሰብ ቤት ቀርቶ አይደለም ወደ ላይኛው ይሰቅላል ነው የምልህ። እና ጥሩ ልጅ ነህ፣ በጣም ጥሩ ልጅ ነህ። እኛት እንግዲህ ለመጣው ለሄደው አጨብጫቢ ነኝ የሚለው አለ አይደለ? ለመጣው ለሄደው እነ ትክክል ነን እኛ። ያም ሲሄድ ትክክል፣ ያም ሲመጣ ትክክል፣ ያም ሲያመጣ ትክክል እያለን ይኋን ነው። እንግዲህ ተመልካቾቼ፣ የኔ ውዶች፣ ፍቅሮቼ፣ ውዶቼ፣ ማሮቼ ለማን ስጣት ነው የምላችሁ? ሄሉ ለአብስራ ነች፣ ለእንዳልክ ነኝ፣ ለናቲ የአብስራት እንግዲህ ቀለበቱን በትናንትናው ዕለት ሄሉ አሽቀንጥራጥላው እንዴት በክብር የሰጡሽን ተንበርክኬ ያጠለቅኩልሽን ቀለበት እንዴት ተወረጉሪያለሽ? መስጠትም ካለብሽ በእጄ እንካ ብለሽ መስጠት ነበረብሽ ሲል ነበረ። እንግዲህ ሄሉ እንዲህ ምን ነው ተንበርክከ ስላደረክልኝ ተንበርክኬ ልስጥ ሆይ እስከ ማለት ድረስ በቃ በጣም ተናዳበት ነበርና ሳይስማሙ ትናንትና እንግዲህ እንደዛ በዛ ሁኔታ ስለተለያዩ በዚህ ሁኔታ ሊቀጥል አይችልም፣ ፍቅሯማ አጥዞኛል ብሎ እንግዲህ በጉን ምን የመሰለ በግ አንጠልጥሎ ማሞ ግቢ ጋሽ ማሞ ግቢ ጥልቅ አለ ማለት ነው። እንግዲህ ሽማግሌ ያላከም ፍቅሩ የቱን ያክል እንደሚወዳት ነው የተረዳሁት ማለት ነው። እንግዲህ ጋሽ ማሞ ግቢ በጉን ይዞ ጥልቅ ታለ በኋላ ይቅር በሉኝ ሽማግሌ ሳልክ
በመንጣቴ በጣም ይቅር በሉኝ ብሎ የጨዋነቱን ምልክት አሳይቷል ማለት ነው። እንዳልክ ደግሞ ተጅ ያመለጠ ወርቅ እያለ ደግሞ ተዛ ያዙኝ ልቀቁኝ ይላል። እኛም እኮ ወደነህ ነበር እንዳልክ ወደነህ ነበረ። እኛም እያጨበጨብን ነበር፣ ትክክል እያልን ነበረ፣ ስንደግፈ ነበረ። አሻፈረኝ አላችሁና ስትለያዩ ደግሞ ያብ ስራ ሲመጣ ትክክል ነህ ብለን አሁንም እነ ትክክል ተንግዲህ ትክክል ነው ብለን ነበረ። አሁን ደግሞ ይሆን እንዳለ አይሆኑ ሆነዋል። ተንግዲህ ተማንኛችሁ እናርጋን እምላችሁ ናዲ ከዛ ጋር የኔ ቢያረጋት ምኞቴ ነበር አለ። እንደገና ደግሞ እንዳልክም እንግዲህ ቀለበት ከተደረገ ጀምሮ የድሮዎቹ አፍቃሪዎቿ ሁሉ እየተከተለተሉ ለኔ ማለት ጀምረዋል። እኛስ ታዲያ እነ ትክክል ምን ትላላችሁ ነው የምላችሁ። እነ ትክክል እስኪ ያለውን ነገር እኛ መቼም በይሄድንበት እንደ ሶሲ ትክክል ማለታችን ነው። አይሶስና የጓደኛ ጥግ ይመችሽ ነው የምልሽ። ያብ ስራ በጣም የጨዋነት ጥግን ያሳይኸው። እንግዲህ እንደ ባህሉ ያው ከሽምግልና በፊት ባይኬድም ያው ከሷ ጋር ላለመለያየት ተሷ ጋር መግባባት ስላቃተው ቤተሰቦቿ ቢመክሩልኝና ቢያስታርቁ ብሎ እንግዲህ አይኑን ጭፍና አድርጎ በጉን ይዞ ሄዷል። እንግዲህ ያ በግ ደግሞ እንግዲህ ታርዶ ይሁን ሳይታረድ ይሁን ገና አላየንም። ወደፊት ነው የምናየው። ሄሉ እንግዲህ ተጠርታ መታ እሺ ስትልና ሲታረቁ ያ በግ ይታረድና እነ ትክክል አብረን እንበላለን ነው የምላችሁ። ኢንሻአላህ ይታረቃሉ። ሄሉዬ የኔ ውድ የኔ እንቁ ሴት ማለት ነው። እንግዲህ ያብ ስራ አንቺን ፍለጋ እንግዲህ ባልሽበት 40 ምንጭ ድረስ መጥቷል ማለት ነው። በቤተሰቦችሽ ግቢ እንግዲህ ይሄ ለአንቺ ምን ያህል ቦታ እንዳለው ትክክለኛ እንግዲህ እነ ትክክል ያው በትክክል ነው የምንገልጸው። ትክክለኛ አፍቃሪ እንደሆነ ገብቶናል፣ ተረድተናል። አንቺ ደግሞ ይሄን በመረዳት ያብ ስራን ተረጂው ነው የምልሽ። እንግዲህ እነ እንዳልክና እነ ናቲ እንግዲህ እስቲ ተመልካቾች ምን ትላላችሁ? አይ ጉድ! እነ ትክክል አሁንም ትክክል እያላችሁ ያለውን ነገር አብረን የምናይ ይሆናል። ለማን እንደምንድራት ኮመንት ላይ ሀሳብ አስተያየታችሁን ስጡ ነው የምላችሁ። በሌላ ቪዲዮ ውስጥ የምንገናኝ ውዶች፣ ፍቅሮች፣ ማሮች፣ ወዳችኋለሁ። ጉድ ባይ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክም እንዳይረሳ እሺ።